ትርፌ መታ በቤት ከሸነፈች ይሄ ጆሮ የግላችሁ ነው። በኢትዮጵያ ለመጀመሪያ ጊዜ የተቆረጠ ብልትን መልሶ የመቀጠል ቀዶ ጥገና በስኬት ተጠናቋል። ሰላም እንዴት ናችሁ? አርሴናል በገዛ ሜዳው ላይ በማንቸስተር ዩናይትድ 3-2 ከተሸነፈ በኋላ የተለያዩ አነጋጋሪ ጉዳዮች እየተነሱ ይገኛሉ። እነሱን የተመለከቱና ሌሎችም ወቅታዊ ጉዳዮችን ይዤላችሁ መጥቻለሁ። የትም እንዳትሄዱ አብራችሁን ቆዩ። ኩኛ በኢየሱስ ስም እንደማንም ልክስክስ ጎል አይደለም እናገባው። ይኸውልህ 6 ዓመት የተገነባ ቲም ማለት ነው። 10 ቀን ባልሞላው ቲም ዱቄት ምን ትላለህ? ጎስት ምን አይነት ድምጽ ነው ያወጣው? በዚህ ስል በረከቱ በዚያ ስል ደግነቱ በዚህ ስል ሰላሙ ከበበኝ። እያፍታቱን ነው እንግዲህ እያፍታቱን ነው። የማንቼ ደጋፊዎች ደስ ይላል። አርሴ ደጋፊዎችስ ምን አሉ? አስጌ አይዞን አስጌ ብለናል። ያጋጥማል። በቃ መቻል ነው እንግዲህ ምን ይደረጋል? አይዞ ወንድሜ አታልቅስ። አይዞ እነሱ እኛ ዋንጫ እንድንበላ አልፈለጉም። አይዞ አንቆራጠጠው እኮ ወይኔ። አስጌ አይዞን ወንድሜ። በነገራችን ላይ አብዛኞቹ ሴቶች ማንቸስተር ደጋፊ ናቸው የተባለ ነው። ተስማማላችሁ? በዚህ እስኪ ላሳያችሁ አንድ ቪዲዮ። እሰይ ረዱም ተቀላቅላለች። እንግዲህ ከጨዋታው በፊት የአርሴ ደጋፊዎች ምን አሉ ነው ዋናው። አርሰናል በማንቸስተር ዩናይትድ የሚሸነፍ ከሆነ ሳምንቱ ሙሉ በዩናይትድ ማሊያ ነው የምንቀሳቀሰው። ስራ የምገባው በዩናይትድ ማሊያ ነው። ማክሰኞ እራት ግብዣ አለብኝ፣ በዩናይትድ ማሊያ ነው የሚሄደው። ቅዳሜ ሰርግ አለብኝ፣ በዩናይትድ ማሊያ ነው የሚሄደው። ዩናይትድ ካሸነፍ ይህንን አደርጋለሁ፣ ቃል እገባላችኋለሁ። ቪዲዮ ላይክ፣ ሼር፣ ሪፖስት አድርጉት። እንግዲህ ከጨዋታው በፊት ነው። ከጨዋታው በኋላ ደግሞ ቃል በተግባር ተፈጽሟል አልተፈጸመም? እስኪ አይተን እንመለስ። ቃል በተግባር ማለት ይሄ ነው። ዩናይትድ ካሸነፈ ለአንድ ሳምንት የዩናይትድን ማሊያ ለብሳለሁ ብዬ ነበር። እንግዲህ ይኸው ለብሻለሁ እስከ ቅዳሜ ድረስ በዚህ ማሊያ ነው የምታዩ ማለት ነው። እንዴት ነው ግን? ሄዶብኛል። አምሮባል እንዴ! ግርማ ሞገስቹን ላመጣ ይመቻችሁ። ይሄ አሪፍ ነው፣ ፖዚቲቭ ነው፣ ደስ ይላል። በቃ ቃል በተግባር ማለት እንደዚህ ነው። ብዙዎችም የማይሆንም የሚሆንም ቃል እየገቡ ነበር። እስኪ አንድ በጣም አነጋጋሪ የሆነ ጉዳይ ደግሞ አለ፣ እሱን ላሳያችሁ። እስኪ ትርፌ መታ በቤት ከሸነፈች ማለት ነው። ወላሂ ይሄን ጆሮ ቆርጥልሃለሁ። አንተ ወንድ ነህ። ማንኛውም የማንቸስተር ደጋፊ እንደኔ ታለኝ ውሰድ። ኧረ ወዴት እየሄድን ነው? ጆሮዬን እቆረጣለሁ እያለ ነው። ተቆርጧልም የሚል ነገር አለ። እውነት ነው ግን? እስኪ አንድ ያገኘሁት ቪዲዮ አለ ከዚህ ጋር የተገናኘ ጆሮውን ተቆርጧልም የሚል ነገር አለ እና እውነት ነው ግን? ኮሜንት ላይ ጻፉልኝ እስኪ። የእውነት ማመን አልቻልኩም። እና ኳስ በዚህ ልክ በቃ ጀስት መዝናኛ ነው እና እንደዚህ አካል እስከ ማጉደል ድረስ መደራረሰን ከሆነ ከባድ ነው። ብቻ እስኪ እኔው እስኪ ሽንፈት ምክንያት ጆሮን ለመቁረጥ የሞከረው ኢትዮጵያዊ ደጋፊ ብዙዎችን አሳዝኗል። ትናንት ምሽት መድፈኞቹ ሲሸነፉ ወዳጆቹ በር በማንኳኳት ኧረ ተው ከድርጊት ተቆጠብ ቢሉትም ይህ የአርሰናል ደጋፊ ለቃሌ ታማኝ ነኝ በማለት ጨዋታው ከተጠናቀቀ በኋላ የጆሮን የላይኛው ክፍል በምላጭ ሲቆርጥ ነበር እየተስተዋለው። በራሱ ላይ በአርሰናል ምክንያት ጉዳት ማድረሱ ብዙዎችን ያሳዘነ ድርጊት ሆኖ ነበር ያለፈው። የምር ነው ግን? የመረጃ እውነት ነው? ለኳስ መዝናኛ ነው እኮ በቃ ኳስ አብዛኛው ሰው እኮ እንዲጠላ የሚያደርገው ነገር እንደዚህ አይነት ድርጊቶችም ናቸው። አንዳንድ ደጋፊዎች ግን ፕሊስ በቃ ኳስ ተዝናንተ ማለፍ ነው።
የወረደ ተግባር ላይ ባንካፈል ጥሩ ነው። እናቴ ትሙት አልደበረኝም ተደግማለች። አብዩ ይለ ታስታውስታላችሁ። እናቴ ትሙት አልደበረኝም፣ እናቴ ትሙት አልደበረኝም፣ እናቴ ትሙት አልደበረኝም፣ አልደበረኝም፣ አልደበረኝም። ማን ይችላል በለው ይችላል፣ ማን ይችላል በለው ይችላል፣ ማን ይችላል በለው ይችላል፣ ማን ይችላል በለው ይችላል። ደስ ይላል። በቃ እነዚህ የሆነ ፈታ ያለ መደጋገፍ መበሻሸቆች ደስ ይላሉ እንጂ እንዲህ ጆሮ እስከ መቆራረጥ ደረጃ ባንወርድ አሪፍ ነው። ፕሊስ፣ ኧረ ፕሊስ። ምን ነው ዶርጉ እንግዲህ ከጨዋታው በፊት ኤሚሬትስ የምንሄደው ለማሸነፍ ነው ሲል ነበር እና ተሳክቶለታል፣ እንዳወራውም ከሆነ ማለት ነው። መጨረሻም ዓለም በዶርጉ እየተደመመች ትገኛለች። ዶርጉ ቃልን በተግባር ለዓለም አስመልክቷል። አርሰናል ላይ እንደዛተው አድርጓል። ወደ ኤምሬት የምንሄደው 3 ነጥብ ለማግኘት ነው፣ አርሰናልን እናሸንፋለን የሚለው ንግግሩ በወሬ ብቻ ሳይሆን በቃላት ለመግለጽ የሚከብድ አስገራሚ ጎል አስቆጥሮ ዓለምን አስደምሟል። ዶርጉ አርሰናል ላይ ጨክኗል። የማንቸስተር ደጋፊዎችም እንግዲህ ግጥም በግጥም አድርገውት ነበር የትላንቱን ምሽት። እስኪ አንዱን ለጋብዛችሁ። አሉላ ገበያ ይነገዳል ሎሚ፣ ጡረተኛው ሚዜ ወተትሽን ቀምቅሚ ብሏል። ከኳሱ ወጣ ስንል እንግዲህ የተቆረጠ ብልት ተቀጠለ የሚል አነጋጋሪ ጉዳይ እየሰማን ነበር። እስኪ ተከታትለነው እንመለስ። በኢትዮጵያ ለመጀመሪያ ጊዜ የተቆረጠ ብልትን መልሶ የመቀጠል ቀዶ ጥገና በስኬት ተጠናቋል። ነገሩ የሆነው አንድ ወጣት ላይ ሲሆን ብልቱ ሙሉ በሙሉ ተቆርጦ ከተለየ ከ9 ሰዓታት በኋላ ነበር ሆስፒታል የደረሰው። ደም ሳይደርሰው የቆየበት አጠቃላይ ጊዜ ብዙ ሰዓት ቢሆንም ዶክተሮቹ ተስፋ ሳይቆርጡ ወደ ስራ ገቡ። በማይክሮ ሰርጀሪ ዘዴ በ10 እጥፍ የሚያጎላ ማይክሮስኮፕ በመጠቀም ለ6 ተከታታይ ሰዓታት የፈጀ ጥንቃቄ የተሞላበት ስራ ተሰርቷል። የሚያስገርመው ቀዶ ጥገናው የተከናወነው የሰው ጸጉር ግማሽ ያህል ስፋት ባለው እጅግ ስስ ክር ነው። በሂደቱም 3 ሚሜ የማይሞሉ የደም ስሮችና 1 ሚሜ ብቻ የሆኑ የነርቭ ዘርፎች በጥንቃቄ ተቀጥለዋል። ይህንን ታሪካዊ ስራ የመሩት ዶክተር አብዱረዛቅ አሊ መሐመድ ሲሆኑ ከጽዳት ሰራተኛ እስከ ረዳት ሐኪሞች ድረስ ያለው ሙሉ የቡድን አባል በክብር ተጠቅሷል። ይህም የቡድን ስራ ውጤት መሆኑን አሳይቷል። ኢትዮጵያ እንግዲህ አሪፍ ዶክተሮች እንዳሏት ማሳያ ነው ይሄና በጣም ይገርማል። በጣም የተሳካ ቀዶ ጥገና ነው ያደረጉት። በጣም ከባድ የሚባል ነገር ነው። ኦልሬዲ ሴሉ ከተለያይቶ ከቆየ ከሰዓታት በኋላ ድጋሚ መቀጠል ማለት ትልቅ የኦፕሬሽን ስኬት ነውና በርቱ ይበል የሚያሰኝ ነው። ደስ ይላል በጣም። ሰሞኑን እንግዲህ ከነጻነት ወርቅነህ ሕልፈት ጋር ተያይዞ አሟሟቱን በተመለከተ ያልተጣሩ መረጃዎች በስፋት እየተንሸራሸሩ ይገኙ ነበር። ይህንንም በተመለከተ ሰይፉ ፋንታሁን በሰይፉ ኦን ኢቢኤስ ሾው ላይ ያቀረበው መረጃ አለ። እስኪ እሱን ተከታትለነው እንመለስ። እንግዲህ ባሳለፍነው ሳምንት በጣም የምንወደውን ነጻነት ወርቅነህን አጣን። ነጻነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው። ባለፈው የሄድንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያሞ ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ
የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነገረናቸው ለዛ ነው ሄደው በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ እና ያኔ ወሬው መውጣት ጀመረ እንግዲህ አሁን ቀደም እንዳልኩት ሁሉም ባለ ሶሻል ሚዲያ ነው አሁን የሆስፒታሉ ዳይሬክተር ደወሉልኝ እና ሰዎች ነፃነትን እናንተ ናችሁ የገደላችሁት እያሉ ዌብሳይት ውስጥ ወይም ደግሞ ፌስቡክ ገጻችን ውስጥ እየገቡ በጣም እየሰደቡን ነው እና አንደኛ ይሄ አይደለም መታወቅ ያለበት ነገር ሰው መወቀስ ያለበት ባጠፋው ልክ ነው በያስባለሁ ሳያጠፋ ግን መወቀሳ ማለት ስም ማጥፋትም ነው የሚሆነውና የቻሉትን አግዘዋል እንግዲህ እግዚአብሔር አልፈቀደም እንጂ ከቤት ጀምሮ ቀደም እንዳልኩት የጠብታ አምቡላንስ ሾፌሩና የሕክምና ሰዎችም እንደነገሩኝ የዚህ የምንወደው የኪነ ጥበብ ሰው የወንድማችን ህይወት ያለፈው ቤት ውስጥ ከሆነ እነዚህ ሊያግዙ የሞከሩ አካላትን በዚህ ደረጃ መውቀሳው አይገባምና እዚህ አይነት ነገሮች ብዙ ጊዜ ከአርቲስቶች ህልፈት ጋር ተያይዞ በሕክምና ስህተት ነው ልክ ሆስፒታል ሲደርሱ የሞቱት ምናምንና አንዳንድ ጥርጣሬዎች ያነሳል አድናቂዎች ማለት ነው ብዙ ጥያቄዎችን ያነሳሉ እንዴት ነው የሞተው ከመሳሳትም አንፃር ነውና አርቲስቶቻችንን ድንገትም ሆስፒታል ሄዱ ሲባል ድንገት አለፉ የሚል ነገር እንሰማለንና በተደጋጋሚ ከዚህ ጋር በተያያዘ ነው ምናልባት በሕክምና ስህተት ይሆን እንዴ የሚል ጥያቄ ብዙ አድናቂዎች ይጠይቃሉና ከፍቅራቸው የመነጨ ነው አሁን ደግሞ እንግዲህ እንደሰማነው የአይሲኤምሲ ሆስፒታልን ኬስ ሰምተናል ኦሬዲ መጀመሪያም ህይወቱ አልፎ እንደነበረ ነው የሰማነው ስለዚህ የተረጋገጠው መረጃ ከባለቤቶቹ ይኸው ሰምተናል ማለት ነው የሆስፒታሉን ስም ማጥፋት አይገባም በድጋሚ የነፃነት ወርቅነህ ነፍስን በገነት ያኑርልን ለቤተሰቦቹም ለወዳጅ ዘመዶቹም መጽናናት እንመኛለን እንግዲህ ዛሬ ቪዲዮቻችን እነዚህን ይመስሉ ነበር ሰብስክራይብ ማድረግ እንዳይረሳ ላይክ ያደርጋችሁ ሼር ያደርጋችሁ አድርሱልኝ ይመቻችሁ